ርቦታል እኮ አረይጭም ብላ ሰጣራ በእውነት ወድቻለሁ። ግን እኮ አንዴ በጎረስኩት ይሄንን ይላል፣ አንዴ በበላሁት ይላል። አሁንም ልክ እንደዚሁ ምን ያክል ደስተኞች ናቸው ጴንጤዎች? አሁን በዚህ ሰዓት ላይ አሁን በተለይ በዚህ ሰዓት ምን ያክል ደስተኞች ናቸው? አንዳንዱ በመልበስ፣ አንዳንዱ በመግዛት፣ አንዳንዱ በመሄድ፣ አንዳንዱ የሆነ ሴሬሞኒ በማዘጋጀት ምናምን ውስጥ ራሱን ይደብቃል። ደስተኞች ናቸው ወይ? ደስታ የሚሰጡ ነገሮች በጣም ብዙ አሉ። ከኃጢአት ጀምሮ እስከ ብልጽግና፣ ከልብስ ጀምሮ እስከ ስልጣን፣ ከቁንጅና ጀምሮ እስከ ሀገር ደስታን ሊሰጡ የሚፈልጉ እጅግ በጣም ብዙ ናቸው። እዚህ ነው ሐዋርያው በኃጢአት ደስታ ራሳችሁን እንዳታስሩ ይለናል። ኃጢአት ለጥቂት ጊዜ ደስታ የሚሰጥ፣ የኃጢአት ደስታ ደግሞ ሰከንድ ነው። የሰከንድ ደስታዎች አሉት፣ ይሰጣል። መጠጣት፣ መዘሞት፣ መዋሸት፣ ማጭበርበር፣ መዝረፍ ምናምን የሚሰጠው ደስታ ነው። የተወሰነ ደስታ የሚሰጠዋል። ግን በኋላ ላይ ጸጸቱ በጣም ከባድ ነው። እሺ ከዛስ መልበስ፣ እንደገዙት መልበስ፣ እንደገዙት ማጌጥ። አስታውሳለሁ ጥምቀት ያው ከኦርቶዶክስ ስለመጣው እናቴ ነች በጣም የሚያሳደገችኝ ነጭ ጫማ ስኒከርና ጂንስ እዚህ ጋር ኪስ ያለው ገዝታለኝ። አንድ ደግሞ ምንድነው የማይክል ጃክሰን የሚባል ጃኬት አለ ወርቃው እዚህ ጋር ብሊት ያለው ጃኬት ገዝታለኝ። ከዛ ለብሼው ተኛው ከነጫማው። ከዛ መታ ስታየኝ አልጋ ውስጥ ነኝ ከነጫማው ከነምናምኑ ብርድ ልብስ ውስጥ ገብቻለሁ። የልብሱ ደስታ አለቅ ብሎ ከ3 ቀን በኋላ ግን አለኩት። የልብስ ደስታ ጊዜ ያለው ምንም ነገር ለመግዛት እንፈልጋለን፣ ቤት ለመግዛት እንፈልጋለን፣ ፎቅ ላይ ለመኖር እንፈልጋለን፣ ትልልቅ መኪና ለመንዳት እንፈልጋለን። ከዛስ ያንን ደስታ አገኘነው ብለን ለተወሰነ ሰዓት እስክናገኘው አቤት ተበድረንም ተለቅጠንም የሆነ ነገር አድርገንም ምናምን ደስ የሚያሰኘውን ነገር እንይዛለን። ከዛ በኋላ እዛው እጃችን ላይ እንዳለ ያረጃል። ከ3 ቀን በኋላ እንረሳዋለን። ምንድነው ፎቅ ላይ መኖር እንደዚህ ጂፕላስ ምናምን ውስጥ መኖር ምናምን ብለን ትላለህ። ከገባ በኋላ ግን የምትተኛው ትንሽ አልጋ ላይ እንደሆነ ስታስብ ያ ደስ ብሎ 1 በሬ አርደ 2 በሬ አርደ ቤተሰብ ሰብስበ አገር ሰብስበ ድንኳን ጥለ ደስ ይበላችሁ ብለ የምስጋና ፕሮግራም አዘጋጅተ አስጨፍረ አስደንሰ በደንብ አድርገህ ደግሰ ምን ብለ ሰው በልቶ ጠጥቶ ሶፍቱንም ምናምን ጠራርጎ ምን ብሎ ያልታጠበበትን ሳህን ከምሮልህ ወደ ቤት ሄደ። ከዛ በኋላ አንተ ሳህኑንም አጥበህ ግቢ አስልተህ ምን ብለህ ስጨርስ በቃ ከዛ በሬን ያደርጉት ለዚህ ነው ትላለህ። ለዚህ ነው ለቅሶ ራሱ አይታችሁ እንደሆነ የለቅሶ ራሱ ጊዜ ያለው አይደል? አልቅሰው አብረው በቃ ከሞተበት ከተባለበት ሰዓት ጀምሮ ያስለቅሱንና እንደውም በተለይ ሬሳ በተቀመጠበት ሰሞኑን ኦሪጂናል ለቅሶ ያየሁት እዚህ ከመጣሁ ትክክለኛው ለቅሶ አንድ ለቅሶ ብቻ አየሁ። እኔንም ጭምር የነቀነቀኝ ወንድማችን ካሳ የታረደው ወንድማችን ታርዶ የሞተው ማለት ነው። የእሱ ቸርች ስንሰራ ብዙ ሰፖርት ያደረገኝ ሰው ስለሆነ በጣም የምወደው ሰው ስለሆነ በቃ እሱ ሰው ሞተ ሲባል ለቅሶ ከሄጄ እዛ ጋር ደሙ ምናምን ተብሎ የተቀመጠበትን አይቼ ትክክለኛ ነዘውኛል። እሱ ብቻ አይደለም ሰው ጭምር ሲገባ ግቢ ውስጥ ትክክለኛ ለቅሶ አለ። ከዛ በተረፈ ግን አብዛኛው ለቅሶ ቤት ስትሄዱ ብዙዎቹ ለቅሶ ላይ እሱ ብቻ ልነግራቸው አይደለም የፈለጉት። ከመቃብር በኋላ ተቀብሮ ካለቀ በኋላ ግርግሩ በጣም ብዙ ነው። ከግርግሩ በኋላ ቀስ እያለ ለቅሶ ውስጥ ደስታ አለ። ታውቃላችሁ፣ ለቅሶ ውስጥ ደስታ የሚኖረው ሀገር ሲከባችሁ፣ ሀዘናችሁ ውስጥ ደስታ የሚኖረው ቤተሰብ፣ ባለስልጣን ምናምን ስታዩ ደስ ይላችኋል። ወይኔ በሀዘኔ ሰዓት እነከሌ መጡ ብላችሁ በለቅሶ ውስጥም ደስታ ነው። ከሰዓታት በኋላ ግን ፎቶ አንተ ናችሁ የምትቀምጡት፣ አንተና የሟች ፎቶ። ከዛ ብቻ አንተ አለቅሳለህ። በቃ
ትናንትና በለቅሶስ ደስ ያለ ያን ሁሉ ህዝብ አይተህ ከጫፍ እስከ ጫፍ የመኪና ጭንቅንቅ የመኪና ጋጋታ አይተህ ደስ ብሎ ለካ ዘመድ አለኝ፣ ለካ ህዝብ አለኝ፣ ለካ ሰው አለኝ ካልክ በኋላ ከሰልስት በኋላ የሉም። እና ምንድን ነው የምታወራ ካላችሁ ምን ያክል ደስተኞች ናችሁ? ምንድን ነው የሚያስደስታችሁ? የቱ ጋር ነው ደስ የተሰኛችሁት? ደስተኛ ናችሁ? እርግጠኛ ናችሁ? ኑሯችሁ አስደስቷችኋል? ልጆቻችሁ አስደስቷችኋል? አገልግሎት አስደስቷችኋል? መውጣት መግባታችሁ፣ ስራችሁ፣ ቢዝነሳችሁ፣ አለባበሳችሁ አስደስቷችሁ? አኗኗራችሁ፣ ሀገሩ፣ ከተማው፣ ቀየው፣ ሰፈሩ፣ መንደሩ አስደስቷችኋል? የምታወሩት ሰው አስደስቷችኋል? ጓደኛችሁ፣ ፍቅረኛችሁ አስደስቷችኋል? የያዛችሁት ማይክ አስደስቷችኋል? የገዛችሁት ንብረት፣ ሀብት፣ ቤት፣ ኑሮ አስደስቷችኋል? ደስ ብሏችኋል? እርግጠኛ ናችሁ? ደስ ብሏችኋል? እኔ እርግጠኛ ነኝ። ናስቲ ወደዚህ ብዬ ጠጋርጌ እዚህ ጋር ደርድሬ እግዚአብሔር ልቡን ኮርኩሮ አንዳንድ ቃል ብናገር አብዛኛው የሚያለቅስ አብዛኛው ችግር ውስጥ ያለ ግን በቃ ይሄ የፈረደበት ነጭ ሸሚዝ አለ፣ የፈረደበት የቻይና ልብስ አለ፣ ዝንጥ ብለን አምሮብን እንመጣለን። በቃ ሀዘን ያለብን አልመስል። ደስታችን ፈገግታው የሚገለጠው የሆነ ቦታ ነው፣ የሆነ ሰዓት ላይ ታውቃላችሁ። የገና ዲምላይት ገና ነው አይደለም? ልጅ ድርግም የሚበዛበት የገና ዲምላይት አይነት በተለይ የጴንጤው ነው አሁን የምነግራችሁ። አብዛኛው ጴንጤ ልቡ የተሰበረ ሰው የሰበረው አጋንንት ተባብሮ የሰበረው አገልጋይ የሰበረው አሁን ደግሞ እንደ ሀገር እንደ ኢትዮጵያ ስትሄዱ ነቢያት የሰበሯቸው በቃ ያልተሰበረ ጉድ የለም፣ ያልመረረው የለም፣ መርዝ ሊጨብጥ የማይሄድ የለም፣ አገልግሎት ችግ ያላለ የለም። ምንድነው ክርስትና ያላለ የለም። በተለይ እህቶቻችሁ፣ በተለይ ወጣቱ የለም። በቃ ወጣቱ በቃ ተስፋ ቆርጦ ገመድ በእጁ ጨብጦ በቃ ከዛ ሰው ፊት ስታዩት የውሸት ይስቃል። ቤቱ ገብቶ ግን ጣራ እያየ ብርድ ልብሱን 40 ጊዜ እስቲ የእያንዳንዳችሁ ቤት ገብቼ በፈተሽ አንሶላው አንዱ እታች ነው፣ ብርድ ልብሱ እታች ነው፣ ትራሱ እታች ነው። ምነው ሲባል ትገለባበጫለሽ። የተሰጠሽ እንቅልፍ 8 ሰዓት የምትተኚው 1 ሰዓት ተኩል። አብዛኛው የሚባልን ነው። ምንድነው እዛ ቤት እጅ ማወራው እያሉ ጌታ ሳወራ የጥርሳቸው ፈገግታ ደስታ የሚያሳይ የልባቸው ሐዘን ግን የተሸከሙ ወሳደሮች ናቸው። ጥርሳቸው በጣም የሚስቅ ለጎረቤት የማያሳብቅ በልጇ ያለች ናት። ቸርች ስመጣ አንሳማ በልጇ ግን ሽንቅቅ ያላባት በልጁ የተሸማቀቀ ሶፊ ደዚህ ስሙን አልጠቅስላችሁ፣ ታውቁታላችሁ፣ በጣም ተወዱታላችሁ። እናንተ ሐዋሳ ነው ያለው ፓስተር ነው፣ ትልቅ ሰው ነው። እንደ ሀገር ይከበራል፣ እንደ ሀገር ይከበራል። ሪያሊቲ ነገረኝ። መድረክ ላይ ሲዘምር ሲያገለግልም ይታወቃል። ያጋም ያገለግላል፣ ሌሎች ከሚያገለግል እንደ አብያተ ክርስቲያናትም ስልጣን አለው፣ እንደ ኢትዮጵያም ጭምር ስልጣን አለው በክርስትና ውስጥ። ከዛ ግን አንድ ቀን እኔ ልጁን እንደዚህ ኮርኩሞ ስላሳደገኝ ምናምን አንድ ቀን መኪና አንጣልኝ ሰጠው ሄደ። አንሽቶ መጣና የት ነህ አለኝ። ቤት ነኝ ናውጣልኝ በባጃጅ ሄዱ። እዛ አንድ ሆቴል ይዞ ቁጭ አወረደ። ፓስተር ሆና ችንኩድ አሁን ስም ምን ስለ አየህ ልብሴ ጠዋት እኮ ቃል ቤት ላይ እርቦኝ ነገር አየህ አምሮኝ ቁስሌ ልጄ ማረገ ያለው አሁን የምፈልገው ለሞት ሰው የሚያከብረው ሰው የሚወደው አገልግል እንደ ሀገር ስልጣን ያለው አገልግል ግን ቁስሌ ተሸከ ልብሱ መድረክ ላይ ሲወጣ ሲንኩ አይዞ በቃ ጉባኤው ራሱ አይዞ ይላል። ሲሰብክ በርታ፣ ምን ችግር አለ ይላል። ግን ውስጡ የገባው ቁስል ግን ድንጋጤው ቀላል አይመስላቸው። እውነተኛ ደስታ ተሸክማቸዋል።
አላችሁ፣ እዚህ ውስጥ አላችሁ። ትክክለኛው ደስታ አንተ ጋር እስቲ ካለ በምን ደስ አላችሁ? እስቲ ደስታችሁ ከአንድ ቀን ካለፈ ንገሩ። 30 ቀን ደስ ያላችሁ እስቲ፣ 3 ዓመት ደስ ያላችሁ እስቲ ንገሩ። 10 ዓመት ደስ ያላችሁ እስቲ ንገሩ። 20 ዓመት ደስ ያላችሁ እስቲ ንገሩ። 3 ደቂቃ በጣም ደስ ብሏችሁ 7 ቀን ያለቀሳችሁ የላችሁ? ለደስታችሁ ገደብ፣ ለሐዘናችሁ ግን እርዝማኔ ያለው። እስቲ ተመልከቱ፣ የኢዮብን መጽሐፍ ተመልከቱት። ከምዕራፍ 1 ጀምሮ እስከ ምዕራፍ 42 ድረስ ሐዘን ነው አይደለም? ሐዘን ነው። መጨረሻው ላይ ነው፣ በቃ የመጨረሻው ምዕራፍ ላይ ሁሉ ታረቅ ዘንድ ቻይና ብሎ ከዛ ወዲያ እግዚአብሔር ኢዮብን እንደዚህ አድርጎ ባረከው። አንድ ምዕራፍ በቃ አለቀ። አንድ ምዕራፍ ነች። 40 ምናምን ምዕራፍ ሐዘን፣ አንድ ምዕራፍ ደስታ። ኢየሱስንም ተመልከቱት፣ ምድር ላይ በመጣበት ዘመን ተመልከቱ፣ ከተጸነሰበት ጀምሮ ወደ ሰማይ ሊያርግ እስካለበት ጊዜ ድረስ ነውጥ በቃ የመጨረሻው ደመና ሲቀበለው ሲሄድ ከትንሣኤ ከተነሳ በኋላ እጁን ጣቱን ከተተበት እኮ ቶማስ ከትንሣኤ ከተነሳ በኋላ የኤማውስ መንገደኞች ማወቅ አልቻሉም ኢየሱስን፣ ደቀ መዛሙርቶቹ ጭምር። ተመልከቱ፣ ረጅም ሐዘን፣ ረጅም። እናንተ ጋር ደስታ አለ ወይ? ትክክለኛ ደስ የሚላችሁ በምንድን ነው? በምንድን ነው? አገልጋይ የሆናችሁ ቀን ነው ደስ የሚላችሁ? የተመረቃችሁ ቀን ነው ደስ የሚላችሁ? ምርቃታችሁ እርግጠኛ ነኝ አንድ ቀን ነው። ከዛ በኋላ ሁሌ አትመረቁ። ሰርግሽ አንድ ቀን ነው። ወጪን በቀን አታገኙ። ቤት የምትሰራው አንዴ ነው። ምናልባት ሀብታም ካልሆንክ 2ም 3ም ልትደግም ትችላለህ፣ ግን አንዴ ነው የምትገባበት። የገባ ቀን ነው ሪቫን የምትቆርጠው። ከዛ ወዲያ ደግማ ሪቫን አትቆርጥም። መኪናም ብገዛ አንዴ ነው በቃ የገዛ ቀን ነው በቃ ደስ የሚል። ከዛ በኋላ መቼ ምንም በምንድን ነው ደስ የሚላችሁ? እስቲ ደስታችሁ ንገሩኝ እስቲ። የልባችሁን ሐዘን ተሸክማችሁ የጥርሳችሁን ፈገግታ ለሰው እያሳያችሁ የምትሸምቱ ስንታችሁ? የልባችሁን ሐዘን ተሸክማችሁ ራሳችሁን በልብስ ሸፍናችሁ በማኔር እያደረጋችሁ በቻፕስቲክ ሊፕስቲክ ተለቅቀሽ እናቶች ቅቤ ተቀብታችሁ ፊታችሁን ቫዝሊን እየቀባችሁ ማን ደስ ይበል መንጀቴ እያላችሁ ራሳችሁን ለራሳችሁ ብቻ ለሆነ ሰው ፊት ሳቅ እያሳያችሁ ሐዘን የተሸከማችሁ ስንት ነው? የ12 ዓመት ልጅ እንደዚህ ብታንኳኳት፣ እንደዚህ አንኳኩታችሁ ቁጭ አድርጋችሁ ብትጠይቋት ትላችኋለች። ወደ ቦረና ሰምታችኋል? የ12 ዓመት ልጅ እናቱን ያረደ እናቱን አረደ። ከዛ ፖሊስ ጣቢያ ቁጭ ብሎ ተጠየቀ። ከተወለድኩበት ጊዜ ጀምሮ ሐዘንተኛ ነኝ አለ። የተወለደበትን ቀን ራሱ በምን አወቀው? የ12 ዓመት ሕፃን ልጅ መሮት እናቱን እንደዚህ ምን ልታወራ ነው? ምድር ከፍቷታል። ፕሮቴስታንት ከአሕዛብ እኩል ሐዘንተኛ፣ ፕሮቴስታንት ከአሕዛብ እኩል ሐዘንተኛ። ቃሉን አያነብም ወይ እያልከኝ ነው? እሺ አነብልህ። ጠብቀኝ መግቢያው ልስጥ ብዬ ነው። መቼም ጉዝጓዝ ሳይጎዘጎዝ ቡና ይፈላል። ለቃሉ ትልቅ ቦታ እንዲኖራችሁ ሁሉ ቦታ ስትሄዱ በቃ ሰው በሰው ላይ ክፉ የሆነበት ሰው የድሮ ፍቅር ጭራሽ አታስቡ። አዲስ አበባ ሰሞኑን በአንድ ጉዳይ ነበርኩ፣ ግን ከፍቶኝ ነበር።
ከፍቶኝ የሆነ ቤት ገብቼ በቃ እንዴ ራብ ሊገለኝ ነው እንዴ ብበላ ይሻላል። ሰው ምናምን ማግኘት አልፈለኩም፣ ብቻዬን ነበር። ቁጭ ብዬ ታዘዘልኝና መጣሁ። ሽሮ ነው ያዘዝኩት። አጠገቤ የሆነ ወጣት ልጅ ስልክ ይጎረጉራል። እንብላ አልኩት። ከት ብሎ ሳቀ። እንዴ ደንግጬ እብድ ነው እንዴ እንብላ ያልኩት አልኩ። ወንድሜ ምንድን ነው እንብላ ነው ያልኩ ምናምን። ደግሞ ሳቀ። እሺ ይቅርታ እንብላ በማለት ይቅርታ ሁሉ ስለው ቆሞ ሳቀ። እዛ ምን ፈራው መሰለህ? ወንበር አንስቶ ቀቡም ያደረገ መሰለኝ። ትሪውን ይዤ ወደ ሌላ ቦታ ከዛ ናዚ ቁጭ በላለኝ። እንዴ ናዚ ቁጭ በል ሲለኝ በጌታ በኢየሱስ ስም ልጅ ናዚ እሺ ብዬ ተመልሼ እዛው ቁጭ አልኩ። ከዛ በቃ ዝም ብዬ እንደዚህ እየበላሁ እንደዚህ መብላት አይበለው በፍርሃት። ከዛ ልጁ ይንከተከታል፣ መልስ አይሰጠኝ። በልቼ ብቻ አልጨረስኩም። ትንሽ እየበላሁ በቃኝ። እኔ ሄደች የሆነ ነገር ያደረገ ምግቡ ይቅርብ ብዬ ሄጄ ታጥቤ ጨርሼ ሂሳብ ብዬ ስል እኔ እከፍላለሁ አለ። ከዛ እኔ ደግሞ በተራ ሂሳብ እኔ እከፍላለሁ ስል ይሄ ልጅ የሆነ ነገር አለው። በቃ እንደ እግዚአብሔር ሰው ቁጭ ብዬ ከመታኝም ይምታኝ። ምን ሆነ ሂሳብ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው እንብላ የሚል ያጋጠመኝ። አልቀረም እንዲህ አለኝ፣ አልጠፋም እንዲህ አለኝ። እርግጠኛ ነኝ የገጠር ልጅ ነህ አለኝ። አዎ ይቆሳለ የገጠር ልጅ ጋር እንብላ የለም፣ ታውቃለህ፣ የለም በቃ እንብላ የለም። ይሄ ቅፍ አድርጎ መሳም የለም። እንዴት ነህ እንትኖቹማ ያዝ እንደዚህ። አሁን እዚህ የሚደነግጡት ጉልበት መሳም ይደነግጣሉ። እኔ ትልቅ ክብር እኔ ይገባኛል። እኔ የሚገባኝ የእኛ ቤት ልጆችም እንደዛ እኔ ይገባኛል። ቢያንስ ዝቅ ብዬ ከፍ ስል እቅፍ ማድረግበት አቅም ይሄ መተካከብ የለም። ፍቅርማ ታውት ፍርሃት ቅሬታ ርቋል። ማብራሪያ ላይ ሰጠው። በጣም በጣም ፍቅር ፍርሃት ሆኗል። ቅሬታ ተሸክሟል። ከእኛ ቤት ርቋል። እናንተ ሚስት ብቻ ለምን ትተረጉማላችሁ? ሚስት ስትባል ሚ ስስስ እሱን አነግራችሁ ለሚስቶች ይተዋል። የታለ አሁን አለ የለም። የድሮ ነገር ምንም ስለሌለ ከየትም ልታገኛቸው። ስለዚህ በምን ደስ ይልሃል? በምን ደስ ይልሃል? በፕሮቴስታንት ደስ አይልህ? በአገልግሎት ደስ አይልህ? ብትለብስ ደስ አይልህ? ምንም በቃ ሁሉ ነገር ያረጀብን። አሁን በመዘመር ደስ ያለው ምን ይበል ነው የሚለው መጽሐፍ። አቤት በእርግጥ ደስ ብሎ ነው የምንዘምረው። ከፍቶን ነው የምንዘምረው አብዛኞቻችን። እኔ የጠላቴ ድብን ይበል። ከዛ እንደው በተለይ አንዳንዶች ተው ነግሬሃለሁ ተው ከተባለ በስማ ባልና ሚስቶች ናቸው አሉ። አጠገብ ቆሞ አላያትም ሚስቱ አጠገቡ እንደተቀመጠች። ለካ በአጋጣሚ አጠገቡ ተቀመጣለች። ዘማሪ ዘምራል። ተው ነግሬሃለሁ ሲል ዞር ስትል አየችው። ተው መዝሙር ለሰው፣ መዝሙሩ ከሰው፣ መዝሙሩ ወደ ሰው ሄዷል። ጌታ ይባርክ። በእውነት በዚህ ልክ አላውቅም። ዛሬ ግን አስገርም ነገር ነው። ይህ ሰውዬ ጨምሮ አላልኩም። ይህ ሰውዬ ሌላ ዓለም ውስጥ ገብቷል። እስከ መጨረሻ አንተ ቤት ልሂድ፣ አንተን ቤት ላንግስ የሚል እናንተም ጌታ ይባርካችሁ። ዘመራችሁ። ቄሱም እጃቸውን ከወጣቶች በልጠው
እርግጠኛ ነህ? ደስተኛ ነህ? እስቲ ጠይቁት፣ ጨብጡት። እርግጠኛ ነህ? ደስተኛ ነህ? መልሱለት። ያስታውቃል። ከንፈር ራሱ ጠቆር ብሏል። ነገር መስሎብሃል። ገቢው ስትሄድ ታብዳለህ። መዘጋጃ ስትሄድ ታብዳለህ። አስተዳደር ስትሄድ ታብዳለህ። ቸርች ስትመጣ ታብዳለህ። በተለይ ደግሞ እንደኛ የተቀቡነን ምናምን ወደሚሉ ጋር ከሄድክማ አረ ነው የምትወጣው። አረ ምክንያቱም ቦታ ለሀብታም ነው፣ መቀመጫው ከፊት ያለው ለቦርጫም ነው። አንተ ደግሞ ከስተሃል፣ መሯል፣ ወደዛ ያደርገዋል። ምን በቃ የት ሄደህ ደስ እንደሚልህ አለ። ይህ ልጅ ምን አይነት መልእክት ነው ይዞ የመጣው ካላችሁ የነገ ጭምር ይዤልህ ነው። አሁን በምን ደስ እንደሚልህ ልነግርህ ነው። የደስታ መሰረት ማን እንደሆነ ልነግርህ ነው። ይኸውልህ ነገር በሙሉ ዛሬ እንደ አተላ ተለቅልቆ ይደፋል።